ለማን በመመለስ ወታደሮቹን ደህንነቱን ምናምን ባንድ ቡድን በማድረግ አብይን መፈንቀል ይቻላል የሚሉ ነበሩ። ለኛ ያ ብዙም ትርጉም ያለው አልነበረም። እንደገና በስልጣን ሽኩቻ ውስጥ ሌላ ስልጣን ሽኩቻ ማለት ነው። ኦሬዲ የአብይና የኦፒዲዮ ግሩፕ በስልጣን ነጠቃ ሂደት ውስጥ ነው ይሄንን ስልጣን ይዞ አገር ላይ ራሱን የዘበሰፈው። እሱ ሳያንስ እንደገና ደግሞ ከአብይ ለመንጠቅ ሌላ ሽኩቻ ነው። ለዚያም በደህንነት በመከላከያና በአንዳንድ ኤሊቶች ተደግፎ አንድ ሙከራ ነበር። ገና እነሱ በለሆሳስ ማውራት ሲጀምሩ አብይ በወዛቸው ጀነራሎቹን ቦታ ቀያይሮ ብዙዎቹን አሸማቆ ቦታ ሲዟቸዋል። በተለይ ከፍቶ ሲመጣና ሊወድቁ ሲሉ የተለያየ አይነት ግንኙነት ለመፍጠር የሚፈልጉ ወደ ተቃዋሚዎች እጃቸውን የሚዘረጉ ከሰራዊቱም ውስጥ ከሲቪሊያኑም ውስጥ አንዳንዶች ይኖራሉ። እንደዛ አይነት ሰዎች የውስጥ መፈንቅለ መንግስት ጥረት ሊያደርጉ ይችላሉ። ያ ግን የሚሆነው የአብይ አህመድ መንግስት በጣም ከተዳከመ ብቻ አንደኛ። ሁለተኛ አንዱ ኢትዮጵያ ውስጥ አሁን የተፈጠረው ችግር ህዝብም የፖለቲካ ኃይሎችም ዲሞቢላይዝድ ሆነዋል። ፖለቲካን በመርህ ላይ አስመስርቶ በቅንነት ላይ ህዝብን ከማገልገል ዓላማ ጋር አያይዞ ቀጥሎ ስልጣን በእጄ ቢሆን እንዴት አድርጌ ህዝብን አቻችዬ ከተቻለም አስታርቄ ቁርሾ ያለው ብረቱን አስቀምጦ በመተማመን መንፈስ አድርጌ እሄዳለሁ የሚል ራዕይ የሌለው ሰው ከሆነ ያለን አንዱ የገጠመን ነው ዲሞቢላይዝ ማለት እንደዚህ አይነት ሐሳብ የሚያስብ አመራር መጥፋቱ ነው። የአመራር ልቀት መጥፋቱ ነው። ይሄ ደግሞ እንዳይሆን የአብይ ስርዓት ያሳየው ብልጠት አለ። በቃ ይሄ እንደዚህ እኮ ነው ኮንፊውዝ እና ኮንቪንስ ማድረግ እንደዚህ ቁማር በመጫወት በዚህ የሚሉት ነገር ሰርቶላቸዋል። እስካሁን አላረጋጋቸውም። እስካሁን ከተጀመረ ጀምሮ ይሄ ቁማር ነው እንዳለ ከሌን እዛ ጋር ታስገድያለሽ፣ ይሄንን በዚህ ጋር ትሾሚያለሽ፣ የኛው ወደዚህ ታቀርቢያለሽ፣ ያኛውን ከነዛ ትናጠቂያለሽ፣ እርስ በርስ ታጋጫለሽ። ይሄ እስካሁን ሰርቶላቸዋል አሳዛኝ በሆነ ሁኔታ። አብይ አመራር ድንክነት አለበት እያልን ድንኩን ለመሆን ነው ጥረት እየተደረገ ያለው በአብዛኛው የፖለቲካ ሊቃን ዘንድ። እኔ ከደጋግሜ ነው ብዬ ስናገር የነበረው ሁሉም ቦታ አክሮስ ዘ ቦርድ ሌፍት ራይት ኢትዮጵያ ውስጥ አንዱ ችግር የአመራር ልቀት መጥፋት ነው። ትራንስፎርማቲቭ ሊደርሺፕ መጥፋት። አመራር ማለት ማጭበርበር ማስመሰል ምናምን እንደሆነ ህዝብን ግራ ማጋባት እንደሆነ ሁሉም ሰው ተቀብሎታል። በጣም ተደጋጋሚ አይቻለኝ። እኔ አጋርነትን ለመመስረት የመጀመሪያውን እርምጃ ከኦሮሞ ሊቃን ጋር እናድርግ ብለን ሲያትል ላይ ስንገናኝ ምናምን ከተገናኘን በኋላ በማግስቱ የሆኑት ነገሮች በቃ ማጭበርበር ነው የተያዘው። ይሄ ኦሮሞ በኪሴ ነው አሁን እኔ ከእናንተ ጋር በዚህ እንድደራደራለሁ ብሎ የሚስጥር ውይይት የሚያደርግ ደግሞ አለ። እስም መጥራት ይቻላል። በዛ ምክንያት እና ምን እንደሆነዋል ጭልፊቶች በስተዋል። የአብይን ጭልፊትነት በልጦ ለመገኘት የሚፈልግ የሽመልስን ቁማር ጨዋታ ተክኖ እነሱን መብላት የሚፈልግ ነው የበዛው። ለዛ ነው አላያንሶች ቶሎ ይቀያየራሉ፣ ሰው ሽፍት ያደርጋል። ልክ አክቲቪስቶች ሽፍት እንደሚያደርጉት በጣም ይለዋወጣል። ማን ጌታቸው ረዳ ከአብይ ጋር ይቆማል፣ ጻድቃን ከአብይ ጋር ይቆማል ብሎ አስቦ ያውቃል። ፖለቲክስ ትራንዛክሽናል የመሆን ነገር አለው። በነገራችን ላይ ዓለም አቀፋዊም ነገር ይመስላል አሁን ባለው ሁኔታ። ፒውርሊ ትራንዛክሽናል የሆነ ከመርህ ጋር ያልተቆራኘ የአመራር ልቀት ጥያቄ ያልሆነበት ማን እንትና እንዴ አብይም እንትና መርቷል እኮ ወደሚባል ተገብቷል እኮ እንትናም እኮ መሪ ሆኗል። በፖለቲካ ውስጥ ጥቅመኝነት ምንም ያልሆነ ነውር ያልሆነበት ጊዜ ላይ ነው ያለነው። ትራንዛክሽናል ከመሆኑ የተነሳ ፖለቲካ ማለት ነው። ድሮ ፖለቲካ ውስጥ መስዋዕትነት ነው እንጂ ጥቅመኝነት የለም። ጥቅመኝነት ያስተቻል፣ ሊያስገድል ሁሉ ይችላል፣ እርምጃ ሊያስወስድ ይችል ነበር። አሁን እንደዛ ነገር የለም። ጥቅመኝነት is an art form በአብይ አህመድ ዘመን it has become an art form። ትናንት በዚህ በኩል ሲጮህ የነበረ ሰው አውቶማቲካሊ ተገልብጦ በዛ በኩል ለመጮህ ምንም ኖርማል ነገር ሆኗል። አብይ ይሄን ያደርጋል፣ ሌሎች ደግሞ እኛ እንዴት ይሄን ማድረግ ያቅተናል ወደሚል እየሄዱ ነው ያሉት። ከዚህ የተነሳ ይሄ ህዝብን አቻችዬ ምናምን የሚለው ነገር እየጠፋ ነው
ናው ስለዚህ እንዴት አድርገን አሁንም መተማመን ያለው እርስ በርስም ተማምኖ ህዝብንም ለማሸጋገር የሚችል ቦታ ለመሄድ የሚችል ህብረት እንፈጥራለን? በጣም ትልቅ ጥያቄ ነው። አይ ቲንክ በጣም ያስጨናቂ የችኮላ ጊዜ እንደሆነ ሰው ካልተረዳ በቀር እና በዛ ፍጥነት በጣም አስቸኳይ ጊዜ እንደሆነ ተረድቶ በዛ ፍጥነት በዛ ደረጃ የሚንቀሳቀስ አመራር ካልመጣ በቀር ከባድ ነው። አብይ በጣም እስኪዳከመም አይጠብቅም። ምክንያቱም መርህ አለው። የሚፈልገውን ነገር ያውቃል። ማየት የሚፈልገውን ነገር ያውቃል። ማየት ከሚችለው ነገር አንፃር ሄዶ የራሱን አደረጃጀት በውስጥ በህቡ ሰርቶ ከዛ በኋላ አብይን ቢሳካ ያለውን ሪስክ እንዴት ማለት ባይሳካ ያለውን ሪስክ እንዴት ቀንሳለሁ፣ ቢሳካ ደግሞ ምን አደርጋለሁ የሚለውን ግልጽ የሆነ ሰው ካለ ያኔ እንደዚህ አይነት የመፈንቅለ መንግስት ሙከራ የተሳካ ይሆናል። አሁን ግን ማየው የአብይ መንግስት ውስጥ ያሉ ጀነራሎች ሰብተዋል ማለት ሰንጋ ሲሰባ አለ አይደለም መንቀሳቀስ እስኪያቀት ሙሉ በሙሉ ገብተዋል። ጀነራሎቹ ነጋዴ ናቸው፣ የኮንትሮባንድ ነጋዴ ናቸው፣ የወርቅ ነጋዴ ናቸው፣ የመሳሪያ አሻሻጭ ናቸው። በነገራችን ላይ መሳሪያ እስከ አውሮፕላን ድረስ የሚያሻሽጡ ሰዎች አሉ። በመንግስት ስልጣናቸው የተለያዩ የመሳሪያ ግዢ ምናምን ውስጥ የተሳተፉ ከዛ በዛ ሂደት ውስጥ የተወሰነ ደግሞ ለራሳቸው ከዚህ እስከ ኮንጎ ድረስ መሳሪያ ጥይት የሚያመላልሱ ሰዎች አሉ። ይሄ ሌላ ቦታ ነው፣ ትራንዛክሽናል ቦታ ነው ያሉት። እኔም አሁን ስም መጥራት የምንችላቸው ካንዲዴት ሊሆኑ ጀነራሎች አንድ ሁለት ሰው አሉ። ግን እነሱ ደግሞ ሪስኩን በጣም ይታያቸዋል። ከሌ ጋር እንደዚህ ይሄንን ማያያዝ ሚሉ እነሱ እንደውም አንዳንዶቹ በቃ እሺ ሰርቀዋል፣ የሰረቁትንም ይዘው የሚበሉበት እንኳን ቦታ ያላቸው ትንፋሽ የለንም እኮ ይሄ ሀገር አልተረጋጋም የሚሉ ማለት ነው አሉ። ሚስጊቪንግ አላቸው። በአብይ ላይ ያለ እምነት መሸርሸር ምናምን አለ። ግን ትልቅ ልቀት ያለው አመራር ወጥቶ ይኸው እዚህ ጋር መድረስ ነው ያለብን። ይሄን ሰውዬ መታ ነው አልመታ ነው ሌላ ነገር ነው። ይሄን ሰውዬ ብናነሳ እዚህ ነው የምንሄደው። እዚህ ለመሄድ ህዝቡን አስታርቀን አረጋግተን የታጠቁ ኃይሎች ትጥቅ ፈተው መነጋገር እንዲችሉ አድርገን አምነስቲ ለሚሰጠው አምነስቲ ሰተን እፎይታ አምጥተን ከዛ በኋላ ወደ ብሎ ይሄን አድርጋለሁ ብሎ የሚያስብ ሰው ከዛ ውስጥ ከወጣ ፋይን። አሁን ያለው እነሱ ቢዚ ናቸው እዛ ውስጥ በቁማሩ እንዳይበላ እርስ በርሱ የራሱን ኔትወርክ ምናምን አለው እዛው ሰብተዋል እንዳለ ጥቅም አላቸው። አንድ ጀነራል የሲቪል ብዙ ነገር አለ። ብራኑ ጁላ ኢኮኖሚ እንትኑ ሰፊ ነው ኔትወርኩ ፋይናንሰሮች ጋር ያለው በጣም ሰፊ ኔትወርክ አለ። ከአብይ ውጪ ኦቶኖመስሊ ማለት ነው። ለአብይ ብሎ አይደለም የሚዋደቀው የራሱ ጥቅም አለው። ትልቅ ኔትወርክ አለ። ይሄ ስርዓት በጣም አደገኛው ነገር እና ሁሉ ጊዜም ለአብይ ጊዜ መስጠት ነው እዚህ ያደረሰው። ጊዜ አትስጡት ባካችሁ ምናምን ስለ የነበረው ማለት ነው። እና አንድ ጊዜ ህዋቶችን እነዚህ ስሎ ኩኪንግ ማሽን ናቸው እስከ ማለት የደረስኩበት ምክንያት አይ ነው ድርጅት ስለሆኑ ነው እንደዛ የሚያደርጉ። በጣም ትክክል። ድርጅት የሌለበት ነው እንደፈለገ ሁሉ ሰው የሚወራጨው። ድርጅት ያለበት ቦታ አካሄድ አለው፣ ስርዓት አለው፣ ህግ አለው። ይገባኛል። ግን ፈጣን አይደሉም። አሁን አንዱ ለነሱም እንደ አስተያየት ሁሉ ጊዜ የምሰጠው በጣም ፈጣን አዲስ አመራር ያስፈልጋቸዋል። ለጊዜው የሚመጥን ብዙ ነገሮችን አንብቦ ድሮ መርህ የነበሩ ነገሮችን ወደ ስልት ወደ ስትራቴጂ ድሮ ስልት የነበሩ ነገሮችን መርህ ወደ ማድረግ ለምሳሌ ያለመከበብ የሚለው አሁን የተማርነው ነገር ነው ብዬ አስባለሁ። እኔ ዘንሱ ቦታውኛ አላውቅም። ስለዛ ህዝብ ስናገር እንደነበረ ሰው የመጀመሪያው ነገር በዘላቂነት የመከበብን አደጋ ከትግራይ ህዝብ ላይ ማስቀረት አንድ ወጥ የፖለቲካ አቋም ኢንፋክት ናሽናል ኢንተረስት ጉዳይ ነው። ይሄ አክሮስ ፓርቲስ የተለያየ ፓርቲ ሊሆን ይችላል። በቃ የሁሉም ኃላፊነት መንግስት ቢሆን የትግራይ ህዝብ ከከበባ ውጪ እንዲሆን ማድረግ የሚችለው እንዴት ነው የሚል ግልጽ አቋም ከሌለው የትግራይ ፖለቲከኛ መሆን አይችልም። እኔ እንደዛ ማስ ይሄንን አስመናናቅም ነበር ለብዙ ዘመን። ይሄ ዋና መርህ አይደል ነበር። ከዲሞክራሲያዊ ካልሆኑ ሰዎች ጋር አንተባበርም፣ ከተስፋፊዎች ጋር አንተባበርም ነገር ነበር። ነው አሁን በተግባር በተጨባጭ የታየ ድሮ ፊውዳሊዝም ነበረ፣ ልክ ነው። መስፈናዊነት ነበረ፣ ልክ ነው። አካባቢነት ነበረ፣ ልክ ነው። ምናምን እሱ ነበር አደጋችን። አሁን ግን መከበብ ኢን ሪል ታይም አይተነዋል።
የድሮ የነበረው መርህ ስልት የነበረውን ወደ መርህ ማምጣት ምናምን የግድ ይሆናል ማለት ነው። ድሮ የመርህ ጠላት ነው የምንለው ሰው ዛሬ ስልታዊ አጋር ብቻ ሳይሆን በመርህ ደረጃ አክሮስ ጄነሬሽን በወዳጅነት ማቆየት ያለብን አለ። ድሮ በመርህ ደረጃ ጠላት ነው የምንለው ለምሳሌ በ70ዎቹ ውስጥ በ80ዎቹ ውስጥ ከሻዕቢያ ጋር የተጣሉበት ምክንያት ስታዩ ዲሞክራሲያዊ አይደለም ነው። ዲሞክራሲያዊ መጣ፣ አምባገነናዊ መጣ፣ ጻድቅ መጣ፣ ሰይጣን መጣ፣ ዋናው ነገር ለትግራይ ህዝብ መፈናፈኛ መስጠት የሚችል ነው ወይ ነው ሁሉ ጊዜም ማለት ማሰብ ያለባቸው። ይሄንን ደብረጽዮን ሆነ ክብሮም ሆነ ሌሎችም አሉ አይደል የተለያዩ የፖለቲካ አሰላለፍ አለዛ። እነዚህ የፖለቲካ ተቋማት ሁሉ ጊዜ ማሰብ ያለባቸው በሰላማዊ መንገድ ይሁን በብረት ይሁን የትግራይ ህዝብ በዘላቂነት ከመከበብ አደጋ የሚያወጣ ሐሳብ ከሌላቸው ዶንት ኢቭን ስታርት ኢት። የሩቅ ተመልካች ነኝ እነሱ ያለባቸውን ችግር አላውቅም፣ ግን ይሄንን ማሰብ አለበት ማንም ሰው። አሁን የሚወራወሩት ሁሉ እርስ በርስ በጌታቸውና በናም እሱ ሁሉ እዚህ ውጭ ሀገር በተለይ በጣም ጦዘዋልና አንድ መድረክ ላይ ተገኝቼ ሳናግራቸው የገባኝ እሱ ሁሉ ጥቅም ያለው ነገር አይደለም። ይልቅ ማናችሁም ብትሆኑ የትግራይ ህዝብ እንዳይከበብ ማድረግ በፖለቲካም በትግልም በብረትም በምንም መንገድ ብቻ በር ማስከፈት ይቻላል። በጫና በዲፕሎማሲ በምንም በር እንዳይዘጋበት ያ ህዝብ የማድረግ በዘላቂነት አክሮስ ጄነሬሽንስ ራዕይ ከሌለ ዶንት ኢቭን ጎ። አሁን አንከር እየሰጠው ነው የትግራይ ህዝብ የትግራይ ፖለቲካ ሊግ ምን እያልኩኝ ነው? እነሱን ትልቅ አመራር ማውጣት አለባቸው። ፈጣን አመራር አሰራራቸውን ሪቫምፕ ማድረግ አለባቸው። አይ ነው በብዙ ችግር ውስጥ አፍተር ኦል ጄኖሳይድ ሰርቫይቭ ያደረገ አመራር ነው። ክሬዲት ቱ ዘም። እኔ ብዙ ነገር እነሱን ልመክር አልችልም to be honest። አሁን it is easy for me to say እዚህ ሆኜ የኦሮሞ ነጻነት ሰራዊት ልጆች ጋርም እንደዚህ ነው የምናገረው፣ ግልጽውን እናገራለሁ። ነገር ግን ደግሞ እነሱ ያሉበት ቦታ አይደለም። I am so privileged that I can እነሱን ማሳነስ አልችልም። እነሱ ይቀራቸዋል፣ ይጎድላቸዋል፣ ይሄን እንዴት ምናምን ማለት አልችልም። በደምና በሞት እና በህይወት መካከል ሆነው በብዙ ሊሚቴሽን ውስጥ ነው የሚሰሩትን ያህል የሚሰሩት ሰው በትግራይ በኩል እንደዛ አስባለሁ። ነገር ግን ነገሮቹ በጣም በፍጥነት የሚለዋወጡ ከመሆናቸው አንፃር መታሰብ አለበት እና የመፈንቅለ መንግስትም ሆነ ሌላ መፍትሄ ሊያመጣ የሚችል አመራር ሸቃጭ ሆኗል። አሁን ትራንዛክሽናል ከመሆኑ የተነሳ በንግድ ውስጥ ብዙ ቆዩና የመንግስት ውስጥ አሁን ብዙ የራሳቸው የቢዝነስ ኢምፓየር አለ ፕሮቴክት የሚያደርጉት ቢዚ ናቸው። ስለዚህ ያለ አይደል አብይን ዞር አድርገን ምናምን አይደል። አብይ ደግሞ ገብቶታል። እነዚህ ሰብተው ያሉ የራሳቸውን ቢዝነስ ኢምፓየር ይዘው የራሳቸውን ኔትወርክ ይዘው ያሉ ሰዎች ሲጠሩና ተናገሩ ሲባሉ የሚናገሩ፣ ትዕዛዝ ሲሰጣቸው የሚያስፈጽሙ፣ ከዛ ውጪ የራሳቸውን ኢንተረስት እንዳይጎዳባቸው የሚከላከሉ መሆናቸው ስለሚያውቅ በደንብ አድርጎ እንዴት እንደሚጫወት ያውቃል። ያ ነው ችግሩ። ትራንዛክሽናል ሆኗል ፖለቲካ ማለት ሊትራሊ ሸቀጥ ሆኖ 90% ኦፒዲዮ የሚባለው ብልጽግና ውስጥ ያለው 90% ከአብይ ቢገናገሉና ወፍ ቢሉ ደስ ይላቸዋል። አንዳቸውም ግን ቦታዋን ወስደው የሆነ ማሻገር አይፈልጉም፣ አይችሉም፣ አቅምም የላቸው እና the entire እንትኑ ባሩ ዝቅ ብሏል የአመራር ምናምን የሚባለውና ከሱም በላይ ደግሞ ዲስፔር አድርጓል ሰው። በቃ በተለይ በኦሮሞ ወጣት ዘንድ ምንድነው ከ2012 ከ13 እስከ 2018 ድረስ ታገልን። መጨረሻ የገጠመን ነገር ሞትና እስራትና መከራ ጦርነት ነው። ስድብ በአገሪቱ ታሪክ ሆኖ የማያቅ ጸረ ኦሮሞ ስድብ የታየበት ጊዜ ነው ማለት ሊገለጽ የሚችል አይደለም። በጣም ብዙ ነገር በሰልፍ በምክር ቤት በትልልቅ ሰዎች በስብሰባ በየቦታው ማለት ነው ያንን ሂዩሚሊዬሽን ያየበት ዘመን ነው። ስለዚህ ትራንዛክሽናሊዝም እንደውም ያዋጣል መሰለኝ ወደሚል ገብቷል ሰው። ያዋጣል መሰለኝ ፕላስ ከዚህ በፊት ታስረን እግራችንን ሰውነታችንን አካላችንን አተን ስንት ቤተሰብ ሞቶብን ምናምን መጨረሻ ምንድነው የሆነው? ወደ ቀድሞ ክብር የመመለስ ፖለቲካ ነው መጥቶ ቁጭ ያለበት። አትቀልድ ነው የሚልሽ ወጣት ዛሬ እንደዚህ ራሴን ሰውቼ ምናምን። ስለዚህ እዛም ውስጥ ያሉትም ቢሆኑ አንደኛ ከመስባታቸው የተነሳ ብዙ ኔትወርክ የራሳቸው ቢዝነስ ኢምፓየር ብሔራዊ ናሽናል ቡርዣ ብሔራዊ ንዑስ ከበርቴ ተፈጥሯል። በነገራችን ላይ
ባለ ጊዜ ነን የሚሉ የሚንጠባረሩ ፋይናንስ ማድረግ ይችላሉ፣ ስልጣኑን እንዲቆይ ይፈልጋሉ፣ ፓሽን አላቸው። ስልጣኑን ግን ይዘው ወደ መፍትሄ ለመሄድ ዝግጁ አይደሉም። ጥገኛ ናቸው። መንግስት ላይ ተጠግተው ሀብታም የሆኑ ናቸው፣ የበለጸጉ ናቸው። ስለዚህ የሆነ ሰው እንደዛው መሪ ሆኖ ቢቀጥል አብይ ሺህ ዓመት ለምን አይነግስም? ሰላም እስከሰጠን ድረስ ለኛ በቃ የሚሉ ናቸውና ብዙ እምነት የለኝም በእነሱ። ነገር ሲከፋ ያየሁት ባለፈው በጣም ህዋት ወደ ደብረሲና ምናምን ሲቃረብ ያየሁት ኦኬ እንዴት እንለውጥና ምን እናደርጋለን የሚል አመራር ሳይሆን እንደውም ወደ ተቃዋሚዎቹ ወደ ታጋዮቹ አንዳንድ ኮኔክሽን መፍጠር ነው የተጀመረው። በግልጽ ነው እናገረው ነው። እንዴት ነው ሰራዊት ውስጥ ያሉ ሰዎች እንዴት ነው እንትን ከናንተ ጋር ብንተባበር ነው ይሄ ጊዜ በጣም ሲዳከም እንደውም ኦኬ ይሄ ሰው ያልቻለበትም ራዕይ ያለው ሰው ያኔ ነው የሚመጣው። ኦኬ ከሱ ጋር ሳልጋፋ እንደው በዚህ ጊዜ እንዲህ አይነት ነገር ያስፈልጋል ብሎ ለሱም ለፊት ነግሮት ወደፊት ይራመዳል። ካልሆነ ደግሞ የራሱን አደረጃጀት ፈጥሮ ያንን ከልቶ የለም እንደዛ አይነት ነገር። ቁምቡርስነት በዝቷል። ቁምቡርስ የሚባል ትንሽ ትላለ ድቡሽ ውስጥ የሚያድግ የአውድማ አካባቢ እና በጣም ወፍሮ ራሱ ነው ምንም በኋላ ምንም መንቀሳቀስ አይችልም። መንቀሳቀስ የማይችል ትል ማለት እንደዛ ናቸው እነዚህ። ምንም ሊያደርጉ አይችሉም። ደና ወጣት የሆኑት አቅም ያላቸው ምናምን ደግሞ ትራንዛክሽናል ነው ሁሉም ነገር። እንደዚህ ትላለ ይላሉ እኮ እንደዚህ ያደረኩ ትላለ። ብቃት በሁሉም ደረጃ ካልፈጠርን በቀር ከራስም በላይ የሚያይ ኮምፒተንት የሆነ አንዱ በአብይ አህመድ ምክንያት የመጣው ችግር ቀድሞ የጀመረ ነው። ከመለስ ሞት ጊዜ ጀምሮ የጀመረ ነው። አመራር ኮምፒተንስ ብቃት ኮምፒተንስ የፖለቲካ ኮምፒተንስ እንዲኖረው አይጠበቅም። ደላላ በዛ ልክ ከዛን ጊዜ ጀምሮ ዋትስምም ኃይለ ማርያምን የሚያስፈራራ የሆነ ነገር የሚናጠቅ ምናምን ደላላ በዛ። ስም መጥራት ይችላል። አሁን ከአብይ ጋር ያሉ አይነት ሲንቀሳቀሱ የነበሩ ነበሩ። ከዛን ጊዜ ጀምሮ ያለው ነገር ለአመራርነት ብቃት አያስፈልግም። ኔትወርክ ነው የሚያስፈልገው፣ እንትን ነው የሚያስፈልገው፣ ትራንዛክሽን ነው የሚያስፈልገው የሚል ልማድ ነበር። በአብይ አህመድ ጊዜ ፐርፌክትድ ሆነ። ይሄ በቃ ዋና the art of the trade ሆነ እና አሁን እንደዛ ስለሆነ ሁሉም ሰው እንደዛ ነው የሚያስበው ሁሉንም ነገር። ምናልባት ተስፋ የነበረኝ ይሄ በእሳትና በደም መካከል ያለፈው የዘር ማጥፋት ጦርነትን ሰርቫይቭ ያደረገው የትግራይ ቡድን በተለይ ማንም ሳያዘምተው አይ ለትግራይ ብሎ ከውጭም ሀገር ከሀገር ውስጥም ከከተማ ሄዶ በረሃ ገብቶ የሞተው ሞቶ የታገለው ያወጣት ከዚህ ከትራንዛክሽናል ምናምን በላይ ያለፈ ሐሳብ ይኖረዋል፣ ልቀት ያለው አመራር ይበቅላል ብዬ አስብ ነበር። ነገር ግን ከጦርነቱ ፍጻሜ በኋላ የተፈጠሩ ነገሮች ከአብይ ተንኮል ከዲሞቢላይዜሽን ምናምን ጋር በተያያዘ የሀገሪቱ የድህነት ደረጃ የችግሮች የጤና የትምህርት ዕድል የማህበረሰብ መቃወስ የኢኮኖሚ ተስፋ መጥፋት ከነዚህ የተነሳ እንዲሁም ወደ ለየለት ወንጀል አለመገባቱም ድንቅ ነው። የለም ፖለቲካን ትራንዛክሽናል ከማድረግ አልፎ ተስፋ መቁረጥ ወደዚህ ያመጣል። ኢኮኖሚክ ሆፕ ሲጠፋ ፖለቲካል ሆፕም አብሮት ይጠፋና ሊደርሺፕ እንዳያድግ ያደርጋል። ያን ፕሬዲካመንት እረዳለሁ፣ ግን በጣም ብዙ እሳት ውስጥ ያለፈ ስለሆነ እዛ ደህና አመራር ይበቅላል የሚል ተስፋ ነበረኝ። ስለዚህ አሁንም ልቀት ያለው አመራር ካልፈጠርን በቀር ኦኬ በጣም ከባድ ነው ወደፊት ለመራመድ። በጣም ለየት ያለ እድለኛ የሆነው ነገር ምንድነው? ተቃዋሚዎቹ ሁሉ አንደኛ ፈጣን አይደሉም፣ ጊዜ ይሰጡታል። እሱ ደግሞ በጊዜ መፍጠን ይችላል። ሁለተኛ ነገር ያደረገው ነገር ፖለቲካን ሙሉ በሙሉ ትራንዛክሽናል አድርጎ ኢትስ አን አርት ወርክ አድርጎ ከዛ የጥቅም ጉዳይ ሁሉም ሰው ጋር አለ እና ጥቅመኝነት የፖለቲካ ስታይል ነው። አሁን ይሄ በጣም አደገኛ አድርጎታል። ይሄ ባለበት ሁኔታ ከውስጥ የሚሆነ አማራጭ ለውጥ ይኖራል የሚል እርሾ ነበር። እነታዬ ደንደአ ለማን ከዛ ይዘው የሆነ ነገር እናደርጋለን የሚል የሆነች ሐሳብ ዝም ብሎ በአየር ላይ የተበተነች ትንሽዬ ሐሳብ ነበረች። አንድ ሰሞን አውቃለሁ እንደነዛ አይነቶቹን እየፈለገ ኮርኩሞ አጥፍቷል አብይ።
በቃ ምንም እንዳይነሱ አርጓት አጥፍተዋል። የሚጋደለውን ገድሎ የሚታሰረውን አስሮ ከዛ የቀረው ምንድነው ኮኦፕት አርጓቸው። ስለዚህ አሁን ሁሉም በጥቅማቸው ተከበው እንደዛ ስለሆኑ it will be a far fetched thing unless ከውጭ የሆነ አይነት አደረጃጀታዊ አቅም ሰጥቷቸው ተስፋ ሰጥቷቸው አላረል እንደዚህ ታደርጋላችሁ የሚሏቸው ሰዎች ካልኖሩ አሁን በደርግ ፍጻሜ አካባቢ ሲአይኤ ምናምን ያኔ ኮልድ ወር ስለነበረ እንደዚህ የተለያዩ ተቃዋሚዎችን እዚህ አሜሪካ ሀገር ያሉ አሁንም በተለያየ መንገድ የሚያወሩ ሰው አንዳንድ የፈረንጆቹ ጁኒየር ዲፕሎማትስ ሲአይኤዎች ምናምን እንደዚህ እኮ ብታደርጉ የስቴት ዲፓርትመንት ኢንተረስት አንፃር ማለት ነው ዳውን ዘ ላይን ኢትስ ዮርስ የሚሏቸው ሰዎች አሉ። እነሱ እሱን አምነው የሚወራጩ ብዙ ሰዎች አሉ አቃቸዋለሁ። እና አንዳንዱ ጥምረት ህብረት ነገር ማይሳካው እቺን ከፈረንጅ ሹክ ያለውን ነገር ይዘው በቃ እንደዚህ ነው ምን ሰራው ምናምን ብለው የሚፎክሩ ብዙ አሉ። እሱ ጥሩ ነገር ነው። ከሁሉ በላይ የተቋሰለ ህዝብ ነው ማስታረቅ ያስፈልጋል። ማስታረቅ ይቅር ማስተማመን አለ አይደል ምንም you will be fine ካሁን በኋላ ተመልሶ እንደዛ ነገር አይደርስብህም ማስተማመን ማለት ነው። አትታረቅ ግድ የለም you will be fine አሁን ማንም ይበላህ አይኖርም እንደዛ አይነት ጦርነት የሚያውጪ እስከ ማለት የሚደርስ ሐሳብ ከሌለው it's very hard ኢትዮጵያ አብይን ተገልብጦ ስልጣን መያዝ በጣም አስፈሪ ኃላፊነት አሁን ባለው። ስለዚህ እሱንም ይፈራ። ስለዚህ ቀላሉ ፖለቲካ ምንድነው? የራሱን ቡድን የውሸትም እየፈበረከ እያወራ የራሱን ቡድን እያጀገነ ከዛ የአብይን ቁማር ስታይል መጫወት። ለዛ ነው በራሱ መንደር ውስጥ ሁሉም ሰው አሁን ይሆንና ከዛ አገሩን ስትለው የአብይን አይነት ቁማር መጫወት ነው ያዘው ሁሉ። I know this is very depressing አሁን እየተናገርኩ ያለው ነገር ግን it's also a call for action። አንዳንድ እኔ ማቃቸው በጫካ ያሉ ሜዳ ላይ ያሉ ሰዎች በነገራችን ላይ ፖለቲካ ሁሉ ሜዳ መመለስ አለበት ብዬ ነው። እዛ ነው አገር ቤት መሬት ላይ ነው ያለ ሰው ነው አመራር ምናምን ስንጠይቅ ከዛ ነው እንጂ ይሄ ውጭ ምናምን መታየት የለበትም። እና ትንሽ ተስፋ የሚሰጡኝ ነገር አለ ማገዝ ከቻልን እንደው ካበረታን ምናምን የሚል ማለት ነው። በሁሉም ነገር ማስታጠቅ ከቻልን በእውቀት በብቃት በምናምን በሚለው በእይታ በራእይ ምናምን ማለት ነው የሚል አንዳንድ እንትን አለኝ ግን በተቀላላ አሁን ካሉት አክተሮች ብዙ አልጠብቅም።